አሁን ደግሞ ውለዱ 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 የምትሉ ሰዎች ያመለጣችሁማ ክትባት አለ። እውነቴን ነው። በእውነት ያመለጣችሁ ክትባት አለ። ወይኔ የመጀመሪያው ልጅ የእግዚአብሔር ስጦታ ነው። ሁለተኛው እናንተ የምታውቁት ነገር የለም። ሰው በምን ውስጥ እያለፈ ይሆን? ምን እያሳለፈ እንደሆነ እንደው ምንም በቃ ምንም ታምናላችሁ? በእናንተ አንድ ኮመንት የሰው ልጅ እንቅልፍ እንዴት እንደሚያጣ ያላገባውን አግቡ፣ ያገባውን ውለዱ፣ የወለደውን ድገሙ። ወይ በተለይ እዚህ ሀገር ደግሞ አንድ ብርጭቆ አጥሚት እንኳን የምታቀብሉ ትመስላላችሁ እኮ። ምን አገባችሁ ዴ? እስኪ የወለዱትን መጀመሪያ አርሱ። የወለዱትን ለነፍስም ይሆናቸዋል። የወለዱትን አርሱ። እርጉዞች ያማራቸውን እየዞራችሁ ጠይቁ። ከኛ ምን አላችሁ? ካልወለድ ነው ላይ ገና አናት ላይ ቁጭ ብላችሁ ውለዱ ውለዱ አትውለዱ። እስኪ እነዛን ተንከባከቡ። እውነት አንዳንድ ሰዎች ዝም ብዬ ሳስባችሁ ማለት ነው እግዚአብሔር የሚስቅባችሁ ይመስለኛል። ምክንያቱም ዝም ብሎ ሲያያችሁ እናንተ እንዴ በስማ ለምን እግዚአብሔር ምን እንዳሰበልን አታውቁም። ምን ወደፊት እንደሚሰጠን አታውቁም። ምን እየሰራ እንዳለ በሰው ሕይወት ላይ አታውቁም። ከዛስ በሱ ስራ ጥንቡልቅ ትሉና ወላዱ ወላዱ። እኛ መች እምቢ አለን? እኛ እኮ እምቢ አላለን። ግን እናንተ ሬዲ ናችሁ ወይ ነው? አጥሚት ለመስራት ሬዲ ናችሁ ነው? ግን ቀልዱ ቀልዱ ነው። የሰው ሞራል ለምትነካላችሁ ግን ኧረ ተው፣ ኧረ ተው፣ ፈጣሪን ፍሩ። ተው ግን ተው። እኔ እውነቴን ነው። እኔ ምንም አይመስለኝም። እኔ ፈተናን ያለፍኩኝ እንኳን አይደለም አንድ ሰው ውለዱ አትውለዱ ብሎ ቀርቶ ምንም ቢለኝ የማይሰማኝ ልጅ። ግን ብዙ እህቶች አሉ እንዴ ገና ህይወት አልሳካ ብሏቸው። እዚህ ሀገር ደግሞ ጭንቀቱ ብዙ ነው፣ ስትረሱ ብዙ ነው። ውሃው ይሆን አየሩ ይሆን ስራው ይሆን ምን እንደሆነ አላውቅም። እንደምታስቡት ኢዚ አይደለም። ስለዚህ የሰው ሞራል አትንኩ። ገና ባል ፈልገው አፈላልገው ጥሩ ባል ለማርገዝ ያሰባሉ። አግብተው ደግሞ እምቢ እያላቸው አሉ። እስቲ ሙከራ ላይ ያሉ የሚታገሉ እንዴ ላይፋቸው ያታግላቸዋል። ከፈጣሪ ጋር ይለምናሉ፣ ይታገላሉ። እንደገና የእናንተን ጩኸት እንዴት ያዳምጡ? የእናንተን ጩኸት ማለት ነው። በላይፋችሁ ገብታችሁ ተው፣ የራሳችሁን ላይፍ እዩ። በተለይ በልጅ እውነቴን ነው። በልጅ የምትጨቃጨቁ ሰዎች እንደ ቀልድም ቢሆን ነው የምላችሁ፣ እንደ ቀልድም ቢሆን ውለዱ ውለዱ አይባልም እንዴ። ልጅ የፈጣሪ ስጦታ ነው። እናንተ ምን አገባችሁ? እንኳን እናንተ አይደለም ሁለተኛ ሶስተኛ ሰው እኮ ኢቭን እኛ ምን እንደሚካሄድ በህይወታችን አናቅም እኮ። ገባችሁ? እግዚአብሔር ነው ያዘልን። ልጅ እንደሚሰጠን እንደማይሰጠን ጥያቄው እግዚአብሔር ጋር ነው ያለው። እግዚአብሔር ጋር ያለ ነገር ደግሞ እኛ ሰዎች ማወቅ አንችልም። የእግዚአብሔር ስራው ብዙ ነው። ከዛ ደግሞ የሰው ሞራልን ክት ስታደርጉ ለመሆኑ እድሜ ስንት ነው? ምን አገባችሁ? ለሳራ በ60 ዓመቷ አይደል እንዴ ልጅ የሰጣት? ምን አገባችሁ? 70 ይሁን 80 ይሁን እንዴ ምን አገባችሁ? ኧረ ፈጣሪ ሰው በ20 ዓመት ውስጥ ልጅ እምቢ አይለውም እንዴ? ገና በ15 ዓመት ውስጥ ልጅ እምቢ አይለውም እንዴ? ኧረ ተው እንዴ በጊዜ ስራ አትግቡ። ተው ተው። ሌላ ኃጢአታችሁ ይበቃችኋል። ኃጢአት ላይ ኃጢአት አትጭሙ። በተለይ በልጅ የመጣ ነገር በጣም ሴንሲቲቭ ጉዳይ ነው። ብዙ እህቶችን እያስለቀሳችሁ ነው። እኔማ እግዚአብሔር ለእናንተ ሲል በቃ ዓለምን ሙሉ በቃ እንደዚህ በቃ ልጅ ልጅ ብለው በልጅ ውስጥ መከራቸውን ለሚበሉ እናቶች እናንተን ለማበሳጨት ሲል ብቻ የሀገር ልጅ ቢሰጣችሁ። ከዛ ደግሞ እኮ ሲወልዱ ወይ ዝም ብሎ አይወለድም እኮ እዚህ ሀገር ላይ እኮ እንደዚህ እያከፋፈልሽ ነው በፕሮግራም ነው ትላላችሁ። አንድ ቀን ገንፎ አትሰሩላትም እኮ አንዲት ቀን አንድ ብርጭቆ አጥሚት አትሰጡም። ግን ለማሸሞሩ ለምኑ በቃ ልጅ ጋር ፉክክር የምትገቡ የሰው ልጅ እቃ መሰላችሁ እንዴ? እቃ ትፎካከራላችሁ። እንትና ይንገዛች እንትና ይንገዛች አፈርድ የሚበልጣችሁ ቢሆን ትገዛላችሁ። በልጅ እንዴት ብለን ነው ከእናንተ ጋር መፎካከር የምንችለው? እንዴ የራሳችሁን ነገር ፈተሽ። አሁን እኮ ፋይሌን ሳገላበት ዝም ብዬ ሳገላበት
አብዛኛው ፋይሉ የሚበዛው ይሄ ልጅ ነው። ልጅ 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 ተው ግን ኃጢአት ነው። እውነቴን ነው የምላችሁ። ሰው ምን እያሳለፈ በምን መንገድ ላይ እንደሆነ አታውቁ። በቃ አይጠየቅ። ሴንሴቲቭ ነገር ነው። ዝም በሉ። ሌላ ስንት የሚጠየቃል። ለምን መኪና አትቀይሪም? ለምን አትማሪም? ለምን አትሰሪም? ለምን ምናምን ማለት ትችላላችሁ። ለምን አትወዱም ይባላል እንዴ? ውልድ ይውለድባችሁና ወይኔ እናንተን